እናንተ ቅዱስ ገብርኤልን የታይታችሁን የሳላችሁት ሚካኤልን የታይታችሁ ሳላችኋቸው ይላል። ሲጀመር እንኳን ለመሳል ለማመንስ ማየት ይፈልጋሉ። እነሱ እግዚአብሔርን የታይተውት ነው ያመኑት። ክርስቶስ ቤዛዬ ሲሉ ተሰቀለ ሲሉ የታይተውት ነው። መጽሐፍ ቅዱስ አንብቦ መሰለኝ ታይቶ መሳል ቀርቶ ታይቶ የታመናለ ወይ? ሲጀመር ሃይማኖት ላይ አየሁ አላየሁ አለ ወይ? የታይተውት ነው ጌታችን ተነሳ አረገ ብሎ ያመኑት። የታይተው ነው ኢየሱስን ተቀበልኩ ያሉት። የታይተውት ነው። ለስዕል ሳይሆን መጠየቅ ያለበት ክርስቶስን የታያችሁት ተብሎ ስንስለው ሳይሆን መላእክትን እነሱ ክርስቶስን ሲከተሉት የታይተውት ነው። አየህ አላየህ የሚል ሃይማኖት ላይ ይሰራል። እንደውም መጽሐፍ ቅዱስ ይበልጥ የሚያደለው ሳያዩ ለሚያምኑ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 29 ላይ ሳያዩ የሚያምኑ ብፁዓን ናቸው ነው ጌታ ያለው። እንደውም ጭራሽ ሳያዩ ለሚያምኑ ነው እውቅና የሚሰጠው። እኛ ቤተክርስቲያን ሊቃውንት ቅዱሳት ስዕላትን የታይታችሁ ሳላችኋቸው ከሶስት ነገር ተነስተን፣ አንደኛ መጽሐፍ ቅዱሳዊ ኤቪደንስ ወይ መነሻነት ስላለን መጽሐፍ ቅዱሳዊ መነሻ፣ ሁለተኛ የቤተክርስቲያን ሊቃውንት ሀተታ ነው ወይም የነሱ የትርጓሜና የድርሳኖቻቸው ውጤት ነው። ስለ መላእክት በአይምሯችን አስቀድሞ በጽሁፍ ስለውልናል። በዚህ አጋጣሚ ፊደል ራሱ ስዕል እኮ ነው። አስቀድሞ ሚካኤል ስዕል በፊት ሚካኤል የሚለው ፊደል በጽፈት ተቀምጦልናል። ለዚህ እነዛ የቅዱስ ሚካኤል ማንነቶች የተሰሩለት ስራዎች ናቸው እንድንስለው ያስገደደ። ሶስተኛ ሆሊ ትራዲሽን ወይም ቅዱስ ትውፊት ነው። እንደምናውቀው በመጀመሪያዎቹ ክፍለ ዘመን የመጀመሪያውን የምስለ ፍቁር ወልዳ ስዕል የሳለው እመቤታችን ጌታን አቅፋ ሉቃስ ነው ወንጌላዊ፣ ሰዓሊም ሐኪምም የነበረው። ሁለተኛ የጌታን ስቅለት ደግሞ የሳለው ወንጌላዊ ቅዱስ ዮሐንስ ነው። ይሄ ማለት 99 ዓመተ ምህረት ድረስ የነበረው ወንጌላዊ ማለት ነው። በመጀመሪያው ክፍለ ዘመን እኮ ስዕል ነበር። አሁን የመጣ ጉዳይ አይደለም። ስለዚህ የታይታችሁ ሳሉ ካሉ እነሱ የታይተው መድኃኒዓለምን አመኑት። ኢየሱስን ተቀበልኩ የታይተውት ነው። ስለዚህ መነሻችን መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ዘጸአት 25:24 ላይ እኮ እግዚአብሔር እኮ ለሙሴ በታቦቱ ላይ ኪሩቤልን ቅረጽ ሲለው እኮ በኪሩቤል መካከል ነበር እኮ እግዚአብሔር ያወራው የነበረው። ዘጸአት ምዕራፍ 25 ቁጥር 4 ላይ በምስክሩ ታቦት ላይ በሁለቱ ኪሩቤል መካከል በስርየት መክደኛው ላይ ሆኜ አነጋግራለሁ ነው ያለው። ዛሬ በቅዱስ ሚካኤልና ገብርኤል መካከል ነው እንዴት ያነጋገረ? እነሱ በነገራችን ላይ የክርስቶስ እኮ ሰረገሎች ናቸው። የክርስቶስ እንደራሴ እኮ ናቸው። በእነሱ በኩል እኮ ክርስቶስ እኮ በጣም የሚሰበከው እንደው በእነሱ በኩል የታይታችሁ ሳላችሁ መጽሐፍ ቅዱስ ስለነገርን ይሳልናችሁ። በዚህ አጋጣሚ እኛውን ቅዱሳት ስዕላትን ቅዱስ ገብርኤል በዚህ ላይ ይገለጣል አልን እንጂ ቅዱስ ገብርኤል ማለት አካሉ ይሄ ነው እያለን አይደለም። ሰው በሚገባው በሚረዳው ነገር ለማስረዳት ስዕላቱ ሶስት ጥቅም አላቸው። አንደኛ በመንፈስ ረድኤት በረድኤት በቃል ኪዳን ስዕሉ ላይ እነዛ ጻድቃን ይገለጣሉ። ሁለተኛ ደግሞ እነዛ እንደ ድልድይ ናቸው፣ እንደ ውክልና ናቸው፣ እንደ መስታወት ናቸው። አሁን መስታወት መልክሽን ያሳይሻል፣ ግን ያን መስታወቱን ግን አካሉን ተነኪዋለሽ ማለት አይደለም። ሶስተኛው እነዚህ ቅዱሳት ስዕላት መማሪያ ናቸው፣ ትምህርትም ጭምር ናቸው። ለምሳሌ 3 ደቂቅን ቅዱስ ገብርኤል ሲያድን በዛ ሰዓት ምን እንደነበረ በምን በኩል እናስተምር እንችላለን? ሌላ ደግሞ የሚያስደንቅ ነገር ልንገርሽ። ቤተክርስቲያን በጣም እኮ እውነት የምትደንቀኝ እኮ ልዕልት ቤተክርስቲያን ናት። ለምን እንደ ቅዱሳት ስዕላትን ቤተ መቅደስ እንደምታረክ ታውቂያለሽ? ሁሉንም ያካተተሽ ቤተክርስቲያን ናት። ለምሳሌ መስማት የማይችሉ ወንድምቶቻችን አሉ፣ ቃለ እግዚአብሔርን ቅዳሴውን መስማት የማይችሉ አሉ፣ ሰዓታቱን መስማት የማይችሉ አሉ። ግን ቤተ መቅደስ መጡ። ቤተክርስቲያን በምን ታስተናግዳቸው? በቅዱሳት ስዕላት። ድርሳነ ሚካኤልን መስማት ያልቻለ እኮ አንድ ክርስቲያን መስማት የማይችል በተፈጥሮም ባደጋ ምንም ቢሆን ግን ስዕላቱን አይቶ ተምሮ ይሄዳል። ቤተክርስቲያን ሁሉንም ስሜት ሕዋሳታችን በኩል ቃለ እግዚአብሔርን ለመስጠት የምታረግበት ጥረትን ያሳያል። ስዕላት ማለት እንደዛ ናቸው። ክርስቶስ ከሞት ሲነሳ እንዴት ነበረ? ለህፃናት አሁን ተናግረሽ ትዘረዝሮላት አትሺ፣ በስዕላት ታስተምሪበታለሽ። እና ቅዱሳት ስዕላትን የታያችሁ ካሉ በመጽሐፍ ቅዱስ ተመረን ነው የሚለው ለማንሳት ያለ